ሕይወትህን ለማበላሸት ምን ማድረግ አለብህ? አብዛኛውን ጊዜ ዩቲዩብ ላይ እንዴት ስኬታማ መሆን ይቻላል፣ እንዴት ገንዘብ ማግኘት ይቻላል፣ ወይም እንዴት ሕይወትህን መቀየር ትችላለህ የሚሉ ቪዲዮዎችን ታያለህ። ግን ዛሬ ተቃራኒውን እናያለን። አንድ ቀን መዘግየት፣ አንድ ሰዓት ተጨማሪ ስክሮል ማድረግ፣ አንድ እድል መተው፣ አንድ ሰበብ መፈለግ። ከዚያም እነዚህ ትንንሽ ውሳኔዎች ወደ ዓመታት ይቀየራሉ። አንድ ቀን ጠዋት ትነሳና እንዲህ ትላለህ፣ ጊዜው የት ሄደ? ለምን ሌሎች እየገፉ ነው፣ እኔ ግን በቦታዬ ቆሜያለሁ? ለምን የነበረኝ ህልም በዚህ ደረጃ ጠፋ? እና ቁጥር 7 ከሁሉም አደገኛ ነው። ብዙ ሰዎች ሕይወታቸውን የሚያበላሹት እዚያ ላይ ነው። ስለዚህ እስከ መጨረሻ ቆይ። እንጀምር። ሁል ጊዜ ነገ ብለህ መኖር። ይህ ሕይወትህን ለማበላሸት ከምትችላቸው ቀላል መንገዶች አንዱ ነው። ምክንያቱም ሰዎች ስኬታቸውን በአንድ ትልቅ ስህተት አያጡም፣ በሺዎች በሚቆጠሩ ትንንሽ መዘግየቶች ያጣሉ። መጽሐፍ ማንበብ ትፈልጋለህ? ነገ እጀምራለሁ። ጂም መሄድ ትፈልጋለህ? ነገ እሄዳለሁ። አዲስ ክህሎት መማር ትፈልጋለህ? ትንሽ ጊዜ ሲኖረኝ እጀምራለሁ። ችግሩ ግን ይሄ ነው፣ ነገ የሚባል ቀን ፈጽሞ አይመጣም። ሲመጣም ዛሬ ይሆናል። ከዚያም እንደገና ነገ ትለዋለህ። እስቲ አንድ ሰው እናስብ። 2023 ላይ የዲጂታል ማርኬቲንግ ኮርስ መማር ፈለገ፣ ግን ስራ አለኝ ብሎ አስተላለፈው። 2024 መጣ። አሁን ተጠምጃለሁ። 2025 መጣ። ከአዲስ ዓመት በኋላ ይጀምራለሁ። አሁን 2026 ነው። ኮርሱን አልጀመረም፣ ግን የጀመሩ ሰዎች ቀድሞኑ ከፊት ደርሰዋል። አዲስ ሥራ አግኝተዋል፣ ተጨማሪ ገቢ ፈጥረዋል፣ አዲስ ዕድሎች ከፍተዋል። ልዩነቱ ምን ነበር? ብልህነት አይደለም፣ ዕድል ምናልባት በጥቂቱ። ዋናው ልዩነት አንድ ነገር ነበር። እነሱ ጀመሩ፣ እሱ ግን ጠበቀ። ብዙ ሰዎች ፍጹም ጊዜ እየጠበቁ ነው፣ ግን ፍጹም ጊዜ የለም፣ ፍጹም ሁኔታ የለም፣ ፍጹም ዝግጅት የለም። የሚኖረው አንድ ነገር ብቻ ነው፣ መጀመር። እና መጥፎ ዜናው ይሄ ነው። ሕይወትህን ማበላሸት ከፈለግ ዛሬ ማድረግ የምትችለውን ነገ ላይ አስተላለፍ። ይህን ለወራት አድርገው፣ ከዚያ ለዓመታት ቀጥልበት። በመጨረሻ ህልሞችህ ከፊትህ ሲሞቱ ታያለህ። ግን ይህ እንኳን ከሚቀጥለው ጋር ሲነጻጸር ቀላል ነው። ምክንያቱም መንገድ ቁጥር 2 የሚሰርቀው ጊዜህን ብቻ አይደለም። መንገድ ቁጥር 2 ቀንህን ሙሉ በሙሉ በስልክ ማሳለፍ። ይህ በ2026 በጣም አደገኛ ከሆኑ የህይወት ወጥመዶች አንዱ ነው። ምክንያቱም እየተዝናናህ እንዳለህ ነው የሚሰማህ፣ እየተጎዳህ እንዳለህ አይሰማህም። ሁሉም ነገር በ5 ደቂቃ ይጀምራል። ትንሽ ቪዲዮ ብቻ ላይ፣ አንድ ሪል ብቻ፣ የጓደኛዬን ፖስት ላይ። ከዚያ 30 ደቂቃ ያልፋል፣ ከዚያ 1 ሰዓት፣ ከዚያ 2 ሰዓት። በመጨረሻም ቀኑ ያልቃል እና ምንም የማስታውስህ ነገር አይኖርም። አንድ ክህሎት አልተማርክም፣ አንድ ግብ አላራመድክም፣ አንድ እርምጃ ወደፊት አልወሰድክም። ግን አእምሮህ የተጠመደ ይሆናል። ለምን? ምክንያቱም ዛሬ የሶሻል ሚዲያ ፕላትፎርሞች ትኩረትህን ለመያዝ ተገንብተዋል። እያንዳንዱ ቪዲዮ ቀጣዩን እንድታይ ያደርግሃል። እያንዳንዱ ስክሮል ሌላ ስክሮል ይወልዳል። በዚህ መንገድ ቀናት ወደ ሳምንታት ይቀየራሉ፣ ሳምንታት ወደ ወራት፣ ወራት ወደ ዓመታት። ከዚያም አንድ ቀን የሌላ ሰውን ስኬት ትመለከታለህ። እሱ ንግድ ከፍቷል፣ እሷ አዲስ ክህሎት ተምራለች፣ ሌላ ሰው ደግሞ ገቢውን አሳድጎታል። አንተ ግን እንዴት ትላለህ? እነሱ እንዴት ደረሱበት? እውነቱ ግን ብዙ ጊዜ ከፊት የደረሱት በሚስጥር አይደለም። አንተ ስትመለከት እነሱ እየገነቡ ነበር፣ አንተ ስትዘናጋ እነሱ እየሰሩ ነበር። ይህ ማለት መዝናናት መጥፎ ነው ማለት አይደለም፣ ግን ሙሉ ሕይወትህን በመዝናኛ መለወጥ አደገኛ ነው። እና ሕይወትህን ማበላሸት ከፈለክ በየቀኑ ሰዓታትን ስክሮል በማድረግ አሳልፍ። የራስህን ሕይወት ከመገንባት ይልቅ የሌሎችን ሕይወት ተመልከት። ከዚያም በቀስታ ጊዜ፣ ትኩረትህ እና ዕድሎችህ ሲጠፉ ታያለህ። ግን አሁንም ከሚቀጥለው የባሰ አይደለም። ምክንያቱም መንገድ ቁጥር 3 ህልምህን ሳይጀምር ሊገድለው ይችላል። መንገድ ቁጥር 3 ለሁሉም ሰው አስተያየት መኖር። ይህ ከሚታዩት ወጥመዶች አንዱ አይደለም፣ ግን ብዙ ህልሞችን ከጅምሩ የሚገድል ዝምተኛ ጠላት ነው። ሁላችንም ሰዎች ስለኛ ጥሩ እንዲያስቡ እንፈልጋለን። ግን ችግሩ የሚጀምረው ይህ ፍላጎት ህይወትህን መምራት ሲጀምር ነው። ንግድ መጀመር ትፈልጋለህ፣ ሰዎች ምን ይላሉ? ዩቲዩብ ቻናል መክፈት ትፈልጋለህ፣ ጓደኞቼ ቢያዩኝስ? አዲስ ሥራ ለመሞከር ትፈልጋለህ፣ ፖድካስት። ከዚያም ምንም አታደርግም። ለምን? ምክንያቱም የሌሎችን አስተያየት ከራስህ እድገት በላይ አስቀምጠሃል። እውነቱን ልንገርህ፣ ብዙ ሰዎች ስላንተ እንደምታስበው አያስቡም። ሁሉም በራሳቸው ህይወት ተጠምደዋል። አንተ የምትፈራው ፍርድ ብዙ ጊዜ በአይምሮህ ውስጥ ብቻ ያለው ነው። እስቲ አስብ፣ ዛሬ አንድ ቪዲዮ ብትለቅ ምናልባት ጥቂት ሰዎች ይሳቁ፣ ምናልባት አንዳንዶች አስተያየት ይሰጡ። ከሳምንት በኋላ
ብዙዎቹ ረስተውታል። አንተ ግን እድልህን አጥተሃል። ይህ ነው ትልቁ ዋጋ። ሰዎች በአንተ ላይ የሚስቁት ለጥቂት ደቂቃዎች ነው። አንተ ግን የተተወ ህልም ጋር ለዓመታት ልትኖር ትችላለህ። እና የሚገርመው ይህ ነው። የምታደንቃቸው ሰዎች ብዙዎቹ በመጀመሪያ ተተችተው ነበር፣ ተሰላችተው ነበር፣ ተጠራጥረው ነበር፣ ግን ቀጠሉ። አብዛኛው ሰው ህይወቱን የሚያበላሸው ስለማይችል አይደለም፣ ስለሚፈራ ነው። እና ፍርሃቱ ብዙ ጊዜ የሌሎች አስተያየት ነው። ስለዚህ ህይወትህን ማበላሸት ከፈለግ ሁል ጊዜ ፈቃድ ጠይቅ። ሁል ጊዜ ማንም እንዳይቀይምብህ ሞክር። ሁሉንም ሰው ለማስደሰት ሞክር እና በመጨረሻ ራስህን ብቻ ታሳዝናለህ። ግን የሚቀጥለው ስህተት ከዚህም የበለጠ ውድ ነው። ምክንያቱም 2026 ውስጥ አንድ ነገር ማቆም ማለት ወደ ኋላ መቅረት ማለት ነው። መንገድ ቁጥር 4 መማር ማቆም። ከዚህ በፊት ሰዎች አንድ ሙያ ይማሩ ነበር፣ ከዚያም ለ20 ወይም 30 ዓመታት በዚያው ይሰሩ ነበር። ዛሬ ግን ዓለም ተቀይሯል። ቴክኖሎጂ በፍጥነት እየተለወጠ ነው። አዳዲስ ክህሎቶች በየዓመቱ እየተፈጠሩ ነው። የትናንት ዕውቀት ዛሬ በቂ ላይሆን ይችላል። ይህን የማይረዱ ሰዎች ግን አንድ አደገኛ ሐረግ ይጠቀማሉ። በቂ ያውቃለሁ፣ ይሁን ቀድሞ ተምሬዋለሁ፣ አዲስ ነገር አያስፈልገኝም እና በዚያው ቅጽበት እድገታቸው ይቆማል። ምክንያቱም ማደግ የሚያቆመው ዕድሜ አይደለም፣ መማር ማቆም ነው። እስቲ አስብ፣ ሁለት ሰዎች አሉ። ሁለቱም ዛሬ አንድ አይነት ሥራ አላቸው። አንደኛው ከሥራ በኋላ ቪዲዮዎችን ይመለከታል፣ መጽሐፍትን ያነባል፣ አዳዲስ ክህሎቶችን ይማራል። ሌላኛው ግን እንዲህ ይላል፣ ለምን እማራለሁ? ያለኝ ይበቃኛል። 1 ወር ካለፈ በኋላ ልዩነት አታይም። 6 ወር ካለፈ በኋላም ምናልባት ትንሽ ብቻ። ግን ከ5 ዓመት በኋላ ልዩነቱ እጅግ ትልቅ ይሆናል። አንዱ የተሻለ ዕድል ያገኛል፣ አንዱ የተሻለ ገቢ ይፈጥራል፣ አንዱ ከችግሮች ጋር በተሻለ መንገድ ይጋፈጣል። ለምን? ምክንያቱም ዕውቀት እየተሰበሰበ ነበር፣ በቀን በቀን፣ በገጽ በገጽ፣ በሰዓት በሰዓት። ብዙ ሰዎች የሚሳሳቱት እዚህ ነው። ውጤትን ያያሉ፣ ሂደቱን አያዩም። ስኬትን ያያሉ፣ ከጀርባው ያለውን ሺዎች ሰዓታት መማር አያዩም። ስለዚህ ሕይወትህን ማበላሸት ከፈለግ መማር አቁም። መጽሐፍ አታንብብ፣ አዲስ ክህሎት አትማር፣ አዲስ ሐሳብ አትስማ። ሁል ጊዜ በቂ ያውቃለሁ በል። ከዚያም ዓለሙ ወደፊት ሲሄድ አንተ በዚያው ትቆያለህ። ግን አሁን የምንገባበት መንገድ ከሁሉም በጣም ተንኮለኛ ነው። ምክንያቱም ቀስ በቀስ ወደ ራሱ ደረጃ ይጎትታል። መንገድ ቁጥር 5 ከተሳሳቱ ሰዎች ጋር መዋል። ሰዎች እኛን ከምናስበው በላይ ይጎዳሉ እና ይጠቅማሉ። ምክንያቱም ብዙ ጊዜ የምንኖረው በምንገኝበት አካባቢ ደረጃ ነው። እስቲ አስብ፣ በየቀኑ ከሚያማርሩ ሰዎች ጋር ከሆንክ፣ በየቀኑ ከሰበብ ፈላጊዎች ጋር ከሆንክ፣ በየቀኑ ህልምን ከሚያሾፉ ሰዎች ጋር ከሆንክ ምን ይሆናል? ቀስ በቀስ እነሱን ትመስላለህ። መጀመሪያ ቃላቶቻቸውን ትወስዳለህ፣ ከዚያ አስተሳሰባቸውን፣ ከዚያ ልማዳቸውን፣ በመጨረሻ ውጤታቸውን። ምክንያቱም አይምሮ ከሚያየውና ከሚሰማው ጋር ይላመዳል። አንድ ሰው ንግድ መጀመር እፈልጋለሁ ቢል አይሰራም ይላሉ። አዲስ ክህሎት ልማር ቢል ለምን ትደክማለህ ይላሉ። ትልቅ ህልም ቢኖረው እውነታውን ተቀበል ይላሉ። ከብዙ ጊዜ በኋላ እሱም ማመን ይጀምራል። ይህ ነው አደገኛው ክፍል። ማንም አያስገድድህም። በራስህ ፈቃድ ትተዋለህ፣ በራስህ ፈቃድ ትቀንሳለህ፣ በራስህ ፈቃድ ህልምህን ታሳንሳለህ። ግን በተቃራኒውም ይሰራል። ከሚያነሳሱ ሰዎች ጋር ስትሆን፣ ከሚማሩ ሰዎች ጋር ስትሆን፣ ከሚሰሩ ሰዎች ጋር ስትሆን አንተም ከፍ ማለት ትጀምራለህ። ስለዚህ አካባቢህ ጉዳይ ነው። ጓደኞችህ ጉዳይ ናቸው። የምትሰማቸው ድምጾች ጉዳይ ናቸው። ህይወትህን በፍጥነት ማበላሸት ከፈለክ ትልቅ ህልም ከሌላቸው ሰዎች ጋር ብቻ ተቀመጥ። ሁል ጊዜ ቅሬታ ከሚያቀርቡ ሰዎች ጋር ቆይ። ከሚያሳንሱህ ሰዎች ምክር ተቀበል እና በመጨረሻ ያላቸውን ውጤት ታገኛለህ። ግን የሚቀጥለው መንገድ ከዚህ የበለጠ ከባድ ዋጋ ያስከፍላል። ምክንያቱም ሰዎች ብዙ ጊዜ ጤናቸውን የሚያስታውሱት ሲያጡት ብቻ ነው። መንገድ ቁጥር 6 ጤናህን መዘንጋት። ብዙ ሰዎች ስለ ገንዘብ ያስባሉ፣ ስለ ሥራ ያስባሉ፣ ስለ ስኬት ያስባሉ፣ ግን ጤናቸውን ወደ ኋላ ያስቀምጣሉ። በኋላ አስተካክለዋለሁ፣ አሁን ጊዜ የለኝም፣ አንድ ቀን እጀምራለሁ። ይህን ቀድሞ ሰምተነዋል። ችግሩ ግን ጤና እንደ ባንክ ሂሳብ ነው። በየቀኑ ትንሽ ትንሽ ታስገባለህ ወይም በየቀኑ ትንሽ ትንሽ ታወጣለህ እና አንድ ቀን ሂሳቡ ይታያል። አንድ ሌሊት በቂ እንቅልፍ አለማግኘት ትልቅ ችግር ላይፈጥር ይችላል። አንድ ቀን መጥፎ ምግብ መመገብም እንዲሁ። አንድ ቀን ስፖርት አለማድረግም ምንም አይመስልም። ግን ለዓመታት ሲደጋገም ያ ነው ልዩነቱን የሚፈጥረው። ሰዎች ጤናቸውን በአንድ ቀን አያጡ፣ በሺዎች በሚቆጠሩ ትንንሽ ውሳኔዎች ያጣሉ። እና የሚያሳዝነው ይህ ነው። ገንዘብ ካጣህ
መልሰህ ልታገኘው ትችላለህ። ሥራ ካጣህ ሌላ ልታገኝ ትችላለህ። አንዳንድ ዕድሎችን ካጣህ ሌሎች ሊመጡ ይችላሉ። ጤና ግን ሲጎዳ ዋጋው ትልቅ ሊሆን ይችላል። ለዚህ ነው ብዙ ስኬታማ ሰዎች ጤናቸውን እንደ ቅንጦት ሳይሆን እንደ መሰረት የሚመለከቱት። ምክንያቱም ጉልበት ከሌለህ እቅዶችህን ማሳካት ከባድ ይሆናል። ትኩረት ከሌለህ መማር ከባድ ይሆናል። ጤና ከሌለህ ሌሎች ነገሮች ቀስ በቀስ ይጎዳሉ። ስለዚህ ሕይወትህን ማበላሸት ከፈለክ እንቅልፍህን ቸል በል፣ ሰውነትህን ቸል በል። ምን እየበላህ እንደሆነ አትጨነቅ። እንቅስቃሴን ከሕይወትህ አስወግድ። ከዚያም በኋላ የሚመጣውን ውጤት ተመልከት። ግን አሁን ወደ መጨረሻው እንመጣለን እና ይሄ ከሁሉም አደገኛ ነው። ምክንያቱም አንድ ሰው ያለውን ኃይል በሙሉ የሚያሳጣው ይሄ አንድ ልማድ ነው። መንገድ ቁጥር 7 ሙሉ ኃላፊነት አለመውሰድ። ይህ ከሁሉም በላይ አደገኛ ነው። ምክንያቱም ሌሎች 6 ስህተቶች ከውጭ ይጎዱሃል፣ ይህ ግን ከውስጥ ይገድልሃል። ሁል ጊዜ ሌላ ሰው ተጠያቂ ነው። እድል የለኝም፣ መንግስት አይረዳኝም፣ ቤተሰቤ አልደገፈኝም፣ ሁኔታዎች ከባድ ናቸው እና በዚህ ሁኔታ ሕይወት ቀስ በቀስ ይቆማል። ምክንያቱም አንድ ነገር አለ። ኃላፊነት ስትወስድ ኃይል ታገኛለህ። ኃላፊነት ስተው ኃይል ታጣለህ። እስቲ አስብ፣ 2 ሰዎች አሉ። አንደኛው ሁል ጊዜ ሌሎችን ይወቅሳል፣ ሌላኛው ግን እንዲህ ይላል፣ እኔ ምን ልለውጥ እችላለሁ? ከጊዜ በኋላ ልዩነቱ ግልጽ ይሆናል። ሌላው ይንቀሳቀሳል። ለምን? ምክንያቱም ኃላፊነት ማለት ቁጥጥር ማለት ነው እና ቁጥጥር ማለት ለውጥ ማለት ነው። ግን ኃላፊነትን በሙሉ ለሌሎች ከሰጠህ ሕይወትህን እንደ ሌላ ሰው እጅ ላይ ትተሃል እና ያ ሰው አንተ አይደለም። ይህ ማለት ግን ችግሮች የሉም ማለት አይደለም። ችግሮች አሉ፣ ሁኔታዎች ከባድ ናቸው፣ ግን ምላሽህ አንተን ይፈጥራል። በተመሳሳይ ሁኔታ 2 ሰዎች ሙሉ በሙሉ የተለየ ውጤት ሊያገኙ ይችላሉ። አንዱ ይወድቃል፣ ሌላው ይገነባል። ልዩነቱ ሁኔታ አይደለም፣ ምላሽ ነው። ስለዚህ ሕይወትህን ማበላሸት ከፈለግ ሁልጊዜ ሌላ ሰው ተጠያቂ አድርግ። ሁልጊዜ ሰበብ ፈልግ። ሁልጊዜ እጅህን አንሳ እና በዚያ ቅጽበት ኃይልህን ታጣለህ። ግን አሁን ወደ መጨረሻው እንመጣለን። እነዚህን 7 ነገሮች ሁሉ ከሰራህ በኋላ ምን ይሆናል? መልሱ ቀላል ነው። ሕይወትህ በቀስታ ይበላሻል እና ማንም አይረዳህም። ምክንያቱም መጀመሪያውኑ የራስህ ውሳኔ ነበር። አሁን ግን ምርጫ አለ። ተመሳሳይ 7 ነገሮችን መከተል ወይም መቀየር። ውሳኔው ያንተ ነው። እና አሁን ምርጫ አለ። ሕይወትህ በቀስታ እንዲበላሽ መቀጠል ትችላለህ፣ ወይም አሁን አንድ ነገር መቀየር ትችላለህ። ምክንያቱም እውነቱ ይህ ነው። እነዚህ 7 ነገሮች በአንድ ቀን አያጠፉህም፣ ግን በቀን በቀን ይለውጡሃል። ትንንሽ ምርጫዎች፣ ትንንሽ ልማዶች፣ ትንንሽ ሰበቦች እና አንድ ቀን ወደ ኋላ ትመለከታለህ እና እንዲህ ትላለህ፣ እኔ ራሴ ነበር የጀመርኩት። ግን ይህ ቪዲዮ ለማስፈራራት አይደለም፣ ለማንቃት ነው። ምክንያቱም ተመሳሳይ 7 ነገሮች ተቃራኒውን ከሰራህ ሕይወትህ ሙሉ በሙሉ ሊቀየር ይችላል። ነገ ከሚለው ወጥመድ ሲወጣ፣ ስክሮል ከሚሰርቀው ጊዜ ሲወጣ፣ ሰዎች ምን ይላሉ ከሚለው ፍርሃት ሲወጣ፣ በቂ አውቃለሁ ከሚለው ሐሳብ ሲወጣ፣ ጤና ቸልተኛነት ከሚያደክምህ ልማድ ሲወጣ፣ ሙሉ ኃላፊነት አለመውሰድ ከሚያሳጣ ኃይል ሲወጣ፣ ያን ጊዜ ሕይወትህ አዲስ መንገድ ይጀምራል። ምንም አስማት የለም፣ ምንም ሚስጥር የለም። ሁሉም ነገር ምርጫ ነው እና ምርጫው ዛሬ ነው። አሁን እየተመለከትክ ያለው ጊዜ፣ ከዚህ ቪዲዮ በኋላ የምታደርገው ቀጣይ እርምጃ እና ያ ነው ልዩነቱ። ሰዎች ቪዲዮዎችን ይመለከታሉ፣ ጥቂቶች ግን ይተገብራሉ። አንተ ከሁለቱ ውስጥ የትኛው ትሆናለህ? ከዚህ ቪዲዮ ተምረህ ብቻ ትተዋለህ ወይስ አንድ ነገር ትቀይራለህ? ምርጫው አሁን ነው እና ይህ ቪዲዮ እዚህ ያበቃል። ግን የእርሶ ታሪክ አሁን ጀምሯል። ከዚህ ቪዲዮ አንድ ነገር ተምረህ ከሆነ ዛሬ ብቻ አትተወው፣ ተግብርበት። ቪዲዮውን ላይክ ማድረግ አትርሳ። ቻናሉን ሰብስክራይብ አድርግ ለተጨማሪ የሚያነቃቁ ቪዲዮዎች። ይህን ቪዲዮ ለህልም ያላቸው ሰዎች ሼር አድርግ፣ ምክንያቱም አንድ ትንሽ ውሳኔ ሙሉ ሕይወት ሊቀይር ይችላል።